በጸጥታው በረሃ ውስጥ ከከተሞች ርቆ ከነገሥታት ሸሽቶ ከዓለም ተደብቆ ራሱን ለ57 ዓመታት የደበቀ መነኩሴ ይኖር ነበር። ማንም መንገደኛ አይቶት አያውቅም። የትኛውም ዓለማዊ ሰው ወደ እርሱ አይመጣም። የዱር አራዊት እንኳ ቢሆኑ ወደ በዓቱ አይመጡም። ነገር ግን በዚያ ብቸኛ በረሃ ቤት ውስጥ አንድ አስገራሚ ነገር እየተፈጠረ ነበር። ምስክርነቱን በኋላ ላይ በሰጠው ቄስ መሠረት ኢየሱስ ክርስቶስ ራሱን መጥቶ ይህንን ድብቅ መነኩሴ በሌሊት ይጎበኘውና ያጽናናው እንደነበር ጽፏል። ግን ይህ ምስጢራዊ ባሕታዊ ማን ነው? ጌታችንስ በምድረ በዳ ውስጥ ሊጠይቀው ለምን ይመጣል? ይህ የቅዱስ አባ ኪሮስ ያልተሰማ ታሪክ ነው። የታላቁ የሮማ ንጉሠ ነገሥት የቴዎዶሲዎስ ወንድም ሀብትን፣ ሥልጣንንና ክብርን ትቶ ወደ ምድረ በዳ ጠፍቶ እግዚአብሔርን ስለተገናኘው መነኩሴ ታሪክ ነው። ከብዙ ዓመታት በፊት አንድ ቀን ምሽት ሩቅ በሆነ ገዳም ውስጥ አባ ባውማ በቤተ ክርስቲያኑ ውስጥ ሲጸልይ አንድ ያልተለመደ ነገር ተፈጠረ። ድምፅ ከሰማይ መጣ፣ እንዲህም አለው፣ ባውማ ተነስተ ወደ ምድረ በዳ ሂድ፣ ወደ ፀሐይ መውጫ ሂድ። ከብዙ ቅዱሳን በላይ የእግዚአብሔርን ፈቃድ የፈጸመ የመነኩሴ አካል ታገኛለህ። ቃላቱ በደስታ ሞሉት። ሳይዘገይ አባ ባውማ ለጉዞ ተዘጋጀ። ገዳሙን ትቶ ወደ ሰፊው በረሃ መሄድ ጀመረ። አባ ባውማ ለ3 ቀናት በሚቃጠለው አሸዋ ላይ ተራመደ። አቧራው በባዶ ምድረ በዳ ላይ ይነፍሳል። በመጨረሻም በማለዳ ብርሃን ከትንሽዬ ገዳም ይደርሳል። በሩን አንኳኳ። አንድ ያረጀ መነኩሴ ከፈተለት። ሰላምታም ተሰጣጡ። አባ ባውማ በእርጋታ ጠየቀው፣ አባቴ በዚህ በረሃ ውስጥ ሌላ መነኩሴ አለ? ያረጀው መነኩሴ አዎ ሲል መለሰለት። አባ ባውማም አባቴ ሆይ ስምህ ማን ነው? እዚህ ለምን ያህል ጊዜ ኖርክ? ሲል ጠየቀው። መነኩሴው እንዲህ ሲል መለሰ፣ ስምዖን እባላለሁ። እኔም በዚህ በረሃ ውስጥ ለ70 ዓመታት ኖሬያለሁ። አባ ባውማ ግን ድምፁ ለሌላ ሰው እንደተነገረ ያውቅ ነበር። ስለዚህ ጉዞውን ቀጠለ። ለ3 ተጨማሪ ቀናት እንደገና ተጓዘ። በመጨረሻም ሌላ ባሕታዊ ያገኘ። አባ ባውማ ሰላምታ ሰጠው። በዚህ በረሃ የሚኖር ሌላ መነኩሴ አለ? ሲል ጠየቀው። መነኩሴው ነቀነቀ። አዎ አለ። ስለዚህ አባ ባውማ የበለጠ ርቆ ሄደ። ለ4 ተጨማሪ ቀናት ማለቂያ የሌለውን በረሃ ተሻገረ። በመጨረሻም አንድ ቀን ጠዋት ብቸኛ ከሆነ ከትንሽ መኖሪያ ደረሰ። የኪሮስ ቤት ነበር። ባውማ በሩ ላይ ቆሞ እንዲህ አለ፣ ቅዱስ አባት ሆይ ባርከኝ። በእርጋታ አንኳኳ። ከቤቱ ውስጥ አንድ ድምፅ መለሰለት፣ አባ ባውማ መምጣትህ ጥሩ ነው። ባውማ ተገረመ። ከዚህ በፊት ይህን መነኩሴ አግኝቶት አያውቅም። ሆኖም ግን ባሕታዊው ስሙን ያውቅ ነበር። በሩ ተከፈተ። ባውማ ገባ። ከፊት ለፊቱ ቁመናው የሚያበራ አንድ አዛውንት ቆሟል። ፀጉሩ ነጭ ነበር። ፊቱም እንደተወለወለ እብነ በረድ ያበራል። የእግዚአብሔርም ጸጋ በእርሱ ላይ ይታያል። አባ ኪሮስ ሞቅ ባለ ስሜት አቀፈውና እንኳን ደህና መጣህ አለው። አብረው ተቀመጡ። ከዚያም አባ ኪሮስ በእርጋታ ተናገረ፣ ይህን ሰዓት እየጠበቅኩ ነበር። በዚህ ቦታ ለ57 ዓመታት ኖሬያለሁ። እነዚህን ቃላት ከተናገረ በኋላ ብዙም ሳይቆይ ቅዱሱ ጥቂት ታመመ። ውስጡም እየደነገጠ ያ ምሽት በዝምታ አለፈ። ግን ጎህ ሲቀድ አንድ ያልተለመደ ነገር ተፈጠረ። በድንገት ትንሹ ቤት በደማቅ ብርሃን ሞላ። አንድ የሚያበራም ሰው ገባ። በእጁ የብርሃን መስቀል ይዟል። ከአባ ኪሮስም አጠገብ ተቀመጠ። ሳመው፣ ባረከው፣ የሰላምና የፍቅር ቃል ተናገረው። ከዚያ ያ የሚያበራው ሰው ተሰወረ። ባውማ በፍርሃትና በመገረም ተንቀጠቀጠ። እንዲህ ሲል ጠየቀ፣ እንዲህ ያለ ብሩህነት የሚያበራ የተከበረ ማን ነው? አባ ኪሮስ በእርጋታ ፈገግ አለና እንዲህ ሲል መለሰ፣ ልጄ ያ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። መጥቶም እኔን ማጽናናት ልማዱ ነው። በቀዳሚት ሰንበት ቀን የሚያስደነግጥ ነገር ተፈጠረ። ከቀኑ 9ኛው ሰዓት ላይም ታላቅ ጩኸት ከምድር ወጣ። ድምፁ በጣም ኃይለኛ ነበር፣ ወደ ሰማይም ይደርሳል። መሬቱም ተንቀጠቀጠ። አባቴ ይህ አስፈሪ ጩኸት ምንድን ነው? አለው። ልጄ እነዚህ በሲኦል ውስጥ ያሉ የኃጢአተኞች ጩኸት ናቸው። ጌታችን ስለ ቅድስት ትንሣኤው የእሁድ ፀሐይ እስክትጠልቅ ድረስ እረፍትን ይሰጣቸዋል። ስለዚህም እግዚአብሔርን ያመሰግኑታል አለኝ። ከዚያም አባ ኪሮስ በድንገት ጮኸ፣ ዛሬ በግብፅ ታላቅ ምሰሶ ወድቋል፣ የገዳማውያን አባት ሲኖዳ አርፏል ብሎ አለቀሰ። በቀጣዩ ቀን ምሽት አባ ኪሮስ ድንጋጤው በረታበት። ሲጸልይም እንደገና ደማቅ ብርሃን በቤቱ ሞላው። አሁንም ኢየሱስ ክርስቶስ ተገለጠና ከጎኑ ተቀመጠ። አባ ኪሮስ በአክብሮት ጌታዬ ሆይ ይህን ሰው ባርከው አለው። ከዚያም ጌታ ባውማን እንዲህ አለው፣ አይዞህ አትፍራ፣
ያየኸውንና የሰማኸውን ሁሉ የዚህን ቅዱስ ሰው ሥራ ጻፍ አለው። ከዚያም ወደ አባ ኪሮስ ዞረ፣ እንዲህም አለው፣ አትዘን፣ ሞትህ ሞት ሳይሆን የዘላለም ሕይወት ነው አለው። የገድልህን መጽሐፍ የሚጽፈውንና የሚያነበውን የሚሰማውንም ሁሉ መታሰቢያን የሚያደርገውን ሁሉ በደብረ ጽዮን የ1000 ዓመት በዓል ምሳ ከኔ ጋር ይቀመጥ ዘንድ አደርገዋለሁ፣ ከቅዱሳኖቼም ጋር እቆጥረዋለሁ አለው። በዚያ ቅጽበትም ሌላ ሰው መጣ። ነቢዩ ዳዊትም ከበገናው ጋር ተገለጠ። የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው ብሎ ዘመረ። በገናው ሰማያዊው ዝማሬን አስተጋባ። የተቀደሰው ዜማም ክፍሉን ሞላው። የአባ ኪሮስ ነፍስ በእርጋታ ከአካሉ ወጣ። ጌታም ነፍሱን በፍቅር ተቀብሎ ሳማት፣ ለመላእክት አለቃም ለሚካኤል ሰጣት። በአውማም የቅዱሱን መነኩሴ ሥጋውን ቀበረው። ነገር ግን ከበዓቱ ሲወጣ አንድ የሚያስደንቅ ነገር አየ። በረሃው በሙሉ በመላእክት ተሞልቷል እና ኢየሱስ ክርስቶስ መስቀሉን በዓት ላይ አኑሮ ዘጋት። ከዚያም ጌታችን በታላቅ ክብር ወደ ሰማይ ወጣ። በፊቱም መላእክትና የመላእክት አለቆች ዘመሩ። የቅዱስ አባ ኪሮስ ነፍስም በደስታ ወደ ዘላለማዊ ብርሃን ወጣች። አባ ባውማ ወደ ገዳሙ ተመለሰ። ያየውንና የሰማውን ሁሉ ለመነኮሳቱ ነገረ። በመገረምም እግዚአብሔርን አመሰገኑት። ከዚያም አባ ባውማ የቅዱስ አባ ኪሮስን ሕይወትና ሞት ጽፎ ታሪኩን በየቦታው ወደ አብያተ ክርስቲያናትና ገዳማት ላከ። የሚሰሙትም ሁሉ የቅዱሳን እምነት እንዲያስታውሱና እንዲጸኑበት ነው። እናም ይህ ታሪክ እምነትህን ከረዳው ብዙ ሰዎች የቅዱሳን ሕይወትና የጌታችን ኢየሱስ ክርስቶስ ድንቅ ሥራ እንዲሰሙ ቻናሉን ሰብስክራይብ ያድርጉ።